ሰማዕታት ስለ ሃይማኖታቸው ራሳቸውን ያሳልፉ መቃወም ያለብን ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለ። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያለ። ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን። በዚህ መልኩ ባታቀላቸው ደስ ይለኛል። ከምሬ ማለት በዚህ መልኩ ባታሽቃብጥ እጅግ የጸኑ ሰማዕታት በዚህ ጉዳይ አልናገርም ብዬ ነበር፣ ግን ያው ሃይማኖታቸው አልገባቸው አጨብጫቢዎችና ለቅላቂዎች በመሳደብ በመናገር በመጻፍ አንድ መስመር والله የሚለወጥ ነገር የለም። እስከ ዛሬ ድረስ በጓደኝነት ጸንተናል። አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። ብዙ ሰማዕታት አላት ቤተክርስቲያን። አለልኝ አባቴ አለልኝ ጌታዬ። ቤተሰቦች ሰሞኑን በተነሳው በሃይማኖት ጉዳይ ለምን ይቅርታ እንባባልም? እናንተ ረመዳን ላይ እኛ አብይ ጾም ላይ ያለነውና ለምን ይቅርታ እንባባልም? ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል መጽሐፍ ቅዱስ። ስለዚህ እንስማማ፣ በአስተምሮ ግን እንወያያለን፣ ዲቤት እናደርጋለን። የሰው ሃይማኖት አይነካም። ሙስሊሞች ኦርቶዶክስን ሳትነኩ፣ ኦርቶዶክሶች ሙስሊምን ሳትነኩ በትህትና እንማማር። ሌላው ነገር ግን እንገዳደላለን። ግደለው እናቁምና እስቲ ኮሜንት ላይ ሁላችሁም እስቲ ይቅርታ ተባባሉ። እስቲ ሙስሊሙ ኦርቶዶክስን ይቅርታ ይበል፣ ኦርቶዶክስ ሙስሊሙን ይቅርታ ይበል። እስቲ ሁላችን እስቲ እንሸነፍ። መሸነፍ እውነት ኃጢአት አይደለም። እስቲ ተሸነፉ፣ እስቲ ይቅርታ እንባባል። እስቲ ሰላም የተወደዳችሁ የሲፕራቲው ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? ቸር መድኃኔዓለም የተመሰገነ ይሁን። ደህና ነኝ። በአዲስ መረጃ ተመልሼ መጥቻለሁኝ። በመጨረሻም እንግዲህ ብፁዕ አቡነ ናትናኤል ዝምታቸውን ሰብረው በአደባባይ ተናግረዋል። እንግዲህ በቤተክርስቲያናችን ብዙ ሰማዕታትን አስተናግደዋል። የእንደነ እፎይ አይነት ሰማዕታት ግን ይለያል። በዘመናችን ሁሉ ጠንካራ ናቸው። ስለዚህ ልጆቼ በሃይማኖታችሁ ጽኑ። እንደነ እፎይ አይነት ሰማዕታት ዝም ብለው አይደለም የመጡት። እነ ቅዱስ ጊዮርጊስን እነ ቅድስት አርሴማን እያዩ ነው የመጡት ሲሉ እንግዲህ በመጨረሻም እንግዲህ በሃይማኖታችሁ ጽኑ ሲሉ ያስተላለፉት መልእክት አለ። በዛሬው ቆይታችንን ማስመለከታችሁ ነው የሚሆነው። እንዲሁም ደግሞ እሸቱ መለሰ ከባድ ተቃውሞ እያስተናገደ ይገኛል። በእፎይ ዙሪያ አንዳንድ ሀሳቦች ሰጥተው ነበረ። ስለዚህ በጣም ብዙ ክርስቲያኖች እንግዲህ ማሽቃበጥም ልክ አለው፣ ለምትናገሩት ነገር ዋጋ እስከማስከፈል ይደርሳቸዋልና አትናገሩ፣ ታዋቂ እንጂ አዋቂ አይደላችሁም እያሉ እንግዲህ ያስተላለፉት መልእክት አለ። እሸቱ ምን ገጠመው? በዛሬው ቆይታችንን ማስመለከታችሁ ነው የሚሆነው። ብዙ ክርስቲያኖችም እንግዲህ በዚህ ደረጃ ልክ ቅዱስ ሲኖዶሱ መከሰስ አለበት እያሉ በጣም ብዙ ሀሳቦችን እያስቀመጡ ይገኛሉ። ለማንኛውም በዛሬው ቆይታችን ከብፁዕ አቡነ ናትናኤል ጀምሮ ብዙ መረጃዎችን ማስመለከታችሁ ነው የሚሆነው። ለዚህ ዩቲዩብ አዲስ የሆናችሁ እኔ አማኑኤል መኮንን እባላለሁ። ቻናሉን ሰብስክራይብ በማድረግ ሁሌ የምለቃቸው ቪዲዮዎች ማግኘት ትችላላችሁ። ላይክ በማድረግ እንጀምር። አንተ ለኛ ነው እንደ ጾምኩ ምን አገባን እኛ ስላንተ ጾም? ያለንን ከክርስቲያን ወንድሞቻችን ጋር ተካፍለን ብንበላ ምን ችግር አለው? ሶማህሚ ዛሬ አፍጥር በቃ ደህና ነገር ነው አንበላው። ስንብር ይዛል እኔ እንጃ። እስቲ ቆይ ቼክ ላድርጋት። ያው አንድ ሺህ ብር ነው አይበቃንም እንዴ? ኧረ አንተ ለሁለት አንድ ሺህ በቂ እኮ ነው። ምን ከዚህ በላይ ምን ፈልጋለህ? አንድ ሺህ ግን ያንስም። ኧረ ይበቃናል። አንተ ኢብሮ እንዴ ኢብሮ ሰላም አለይኩም። እንዴት ነህ? ወአለይኩም ሰላም። እንዴት ናችሁ አህሜድ? ምን ሆነ ነው ፊት? ምን ሆነ የተከስከው? አይ ማታም ሶርም ስላልበላው ጾሙም ትንሽ ከብዶኛል። የአፍጥር ነገርም የለኝም። ኧረ እኔ ያለሁልና ካለኝ ላካፍልህ። ምን እያደረክ ነው? ልትሰጠው ባልሆነ ሰጠው ነዋ። ምን አገባን? ለኛ ነው እንደ ጾሙ ከፈለገ አፍጥር ሆና ለኛ ራሱ እኮ ይበቃል። አንተ እንዲህ ራሱ ዳረቱ ያዝ። አንተ ለኛ ራሱ ይበቃል። ለማንም መንገደኛ ልበት ነው እንዲወጣ ነው። አንተ ለኛ ነው እንደ ጾምኩ ምን አገባን እኛ ስላንተ ጾም? ስማ ለማንም ቃሚና ለማንም ጠጪ መንገድ ላይ ሲጠይቀን እየሰጠና እንዴ እንኳን ለጾመኛ እንደዛ ይባልም። እሺ ዝሮ ረዛ አባቴ ካለኝ ላይ ላካፍልህ። እሱ የሚለውን አትስማ እሺ። አፉ በለን እንዴ ነው ባኪ ዞር በል ለኛ ረዛ ጅባይ እንዴት ነህ? ሰላም ነው? አሜ ወንድሜ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ማስኪ አንዴ ጅባ ምን ሆነሽ ነው አባቴ? ተቋቁረሻል እኮ ሰው ማለት ነው። ያው ጊዜው አይዞህ ወንድሜ ከጎን ነኝ። እሺ አትጨነቅ። ያው የዛሬን የጾም መፍቻ ይችላል። ያው ካለኝ ላይ ላካፍልሽ። እንዴ ልትሆን ነው? አሁንም ልሰጥ ባልሆነ ምን አለበት ብሰጠው? ያለንን ከክርስቲያን ወንድሞቻችን ጋር ተካፍለን ብንበላ ምን ችግር አለው? እንኪ
አባቴ ካለኝ ላካፍ ያዘው አይዞሽ እዚህ ጾምሽን ፍቺ አሜ ወንድሜ በጣም ነው የማመሰግነው ምንም አልነበረ ኧረ ችግር የለውም እሺ አሁን ብሩን በትነህ ጨረስክ እኔ በስጋ ማፍጠር ነው የምፈልገው እኛ ሁሌ አንዴ ስጋ ምን በለው ለዛሬ ካለን ላይ ለነሱ አካፍለን ከነሱ እኩል ሽሮ በልተን ብናደር ምን ችግር አለው ደግሞ እኮ አላህ ስጦች ይሰጣችኋል ብሏል ካለው ላይ ሰጠ ይጨመርለታል ና እንሂድ ጓደኛዬ እንግዲህ ቪዲዮ እንደተመለከታችሁት ነው እውነት ፍቅር አይሻለን ብላችሁ ታስባላችሁ አሁንስ እንግዲህ እንደ እሸቱ እንደ ኮሜዲያን እሸቱ አይነት አንዳንድ ሰዎች ደግሞ እየወጡ በዚህ ደረጃ ልክ ጦርነት እስከሚፈጠር ድረስ እያስመሰሉ እንግዲህ ፍቅር ይሻለናል እያሉ ሲናገሩ ነበር አሁንም ማንም ጦርነትን የመረጠ የለም ለማንኛውም እንግዲህ ይህንን ቪዲዮ ስትመለከቱ ምን ተሰማችሁ ምክንያቱም የቀደመውን ነገር እናስታውስበታለን ብዬ አስባለሁኝና ለማንኛውም በወንድማችን በእፎይ ዙሪያ በእስልምና ውስጥ የሚገኝ አንድ ወንድማችን እፎይን እኮ ማንም ሊነካው አይችልም ሲል ያስቀመጠው ሐሳብ አለ እሱን ቪዲዮ ላስመልክታችሁ እፎይን ማንም ሰው እንደዚህ መንካት አይችልም እፎይን ሊገሉት እየፈለጉ ነው የምትሉ ሰዎች እፎይን እኮ ማንም ሰው እሱ መንካት አይችልም እኮ ምክንያቱም ያለበት ሀገር ህግ ያለበት ሀገር ስለሆነ እሱ ደግሞ የሚናገሩ ነገር እስካሁን ድረስ እናንተን የሚያስተማራችሁ ነገር ሲያነበላችሁ የነበሩ ነገር እውነተኛ ከሆነ ይሄ ነገር ትክክል ነው ብሎ እኮ መንግስት ፊት ለፊት ቆሞ እኮ ሐቀኝነቱን እኮ መናገር አለበት ገባችሁ አይደል ፍርድ ቤት ቆሞ እኮ ማስረጃ ወጥቶ ይሄ ነገር ትክክል ነው እኔ ምንም አልዋሸሁም ከመጽሐፉ ነው ያነበብኩት ብሎ መናገር አለበት ምንም መደባበቅ እኮ አያስፈልግም ገባችሁ እውነትም እሱ ሐቀኛ ከሆነ እኮ መናገር እና እፎይ ማንም ሰው እንደዚህ መንካት አይችልም እባካችሁ ፊልማችሁን ድራማችሁን አትስሩ እና ደግሞ ሐቅ ደግሞ ያለው ሰው አይፈራም አይደበቅም ፊት ለፊት ወጥቶ ነው የሚሟገተው ሐቅ ከሷ ጋር ሆነች ማለት ነው በመሳደብ በመናገር በመጻፍ አንድ መስመር والله የሚለወጥ ነገር የለም አንድ መስመር በመነጋገር የማይለወጥ የለም እኔ والله በጣም የማደንቀው አጠገባችን ያለችው ኬንያ እኮ ተቃቅፎ ነው ስብከት የሚደራረጉት ሙስሊሙ ፕሮቴስታንቱን ይሰብኳል ፕሮቴስታንቱ ሙስሊሙን ይሰብኳል ፕሮቴስታንቱ ኦርቶዶክስን ይሰብኳል አንድም ጠብ የሚባል የለም እንዴት ይጣላል ሰውስ መንግስተ ሰማያትን ወርሳለሁ የሚል ሰው እንዴት ይሳደባል እንዴት ይናገራል ጀነት የምፈልገው ለሰው ልጆች ነው ያለው ሰው ሁሉ አዛኝ ነው እንጂ እኮ ተሳዳቢ አይደለም እዚህ ላይ የሚጽፍ የመጨረሻ እኮ ድንገት የሚገልጸው ቃላት ካለው ከብልግና ውጪ እዛ ውስጥም ያለ ሰው ነው በቃ ከሆነ ይቀበላል ከኔ ጋር አይሄድም ካለም መብትህ ነው አንተ መዝጋት ማን ተከታተላለ በተለያየ መልኩ ምንሳደብ እናንተ ናችሁ እንደው በጣም ተውበት የሚያስፈልጋችሁ በሰው ሃይማኖት ይገባችሁ ጣልቃ የምትሄዱ ኦርቶዶክሱ ሲሰድብ የሚሳደብ ካለ አንተ ካንተ የበለጠ ባለጌ የለም መጥፎ ሰው የለም ሙስሊሙ ሲናገር እምነቴን ነው የምናገረው ብሎ ሲናገር እሱን የሚናገርም ካለ ከዚህ የበለጠ ብልግና የለም ማንም ሰው ጀነት ተመኘና ይሄ ነው ሐቁ ብሎ ተናገረ ምን ተሳሳተ ምንም እኮ አልተሳሳተ ሐቅ ነው ሐቅ አይደለም በመነጋገር ነው ክፈት ቁርአንን ክፈት መጽሐፍ ቅዱስን ተብሎ መነጋገር ይቻላል ካቱም የሆነ አካል ጀነት ይገባል የሆነ አካል ጀሃነም ይገባል ምንም ጥያቄ የለው ማን ነው የሚገባው ማን ነው የማይገባው በመማማር እንጂ በመሳደብ በተለያየ መልኩ በመነጋገር የሚያመጣልን ነገር የለም ቁጭ ብሎ ማወቅ እነዚህ ሁለት ሐሳቦች ሚዛን ይደፋሉ ያስባሉኝና ወንድማችን እንዳደመጣችሁት መጀመሪያ እንግዲህ ግልጽ ነው ህግ ያለበት ሀገር እስከተባለ ድረስ ሁላችንም በአንድ ህግ መንግስት ነው የምንተዳደረውና ማንም ሊነካው አይችልም ከመንግስት አንፃር ከህገ መንግስቱ አንፃር ልክ ነው ነገር ግን በዛ ደረጃዎች ነገሮች በዛ ልክ እንዳይሄዱ ነው በጣም ብዙዎች እየሰሩ ያሉትና ለማንኛውም እንግዲህ ኡስታዙንም እንደሰማችሁት የተናገሩት ነገር በጣም መልካም ነው ብዬ አስባለሁ ምክንያቱም አንድን ሃይማኖት ካልተቀበልነው ድረስ ያንን ሃይማኖት ማንቋሸሽ የለብንም አልተስማማኝም ከኔ ጋር ማሄድ አይደለም ብለን ግን መውጣት እንችላለንና በጣም ከደነቀኝ ንግግራቸው መካከል አሁን ባለንበት ዘመን ላይ በዚህ ደረጃ ልክ ሄደናል እንግዲህና ብዙ ነገሮችን እኮ በጠረጴዛ ዙሪያ መፍታት እንችላለን እያሉ እንግዲህ እንዲሁም በተለያየ ሀገራት ውስጥ የሚደረገውን እንደዚህ የውይይት ንጽጽር ነገሮች በሙሉ በፍቅር እንደሚያሳልፉት ነውና ብዙዎችም አሁን ያልተረዱት ነገር ምንድነው ንጽጽር መቆም የለበትም ግልጽ ነው ምክንያቱም ብዙዎቻችን የምንማርበት ነገር ነው ነገር ግን ይሄ ንጽጽር ሲካሄድ በቃ ቤተክርስቲያንም እንደምትለው በፍጹም ፍርሃት በፍጹም ፍቅር በፍጹም ትህትና መሄድ ነው ያለበት እስከማለት ደረጃ ላይ ደረሱትና ኡስታዙም የተናገሩት ነገር በጣም መልካም ነው ብዬ አስባለሁ ስለዚህ አሁንም ቢሆን ውይይቱን ሳይሆን እንግዲህ ራሳችንን ማረጋጋት እንዳለብን የሚገልጽ ቪዲዮ ነው ብዬ አስባለሁ ለማንኛውም ኮሜዲያን እሸቱን በተመለከተ ብዙዎች የተቆሙ ድምጽ እያሰሙ ይገኛሉ እኔም በግሌ ትንሽ ያፈርኩበት ነገር አለ እናንተም ኮሜንት ላይ ግለጹ ለማንኛውም እስቲ እሱ ቪዲዮ ላስመልክታችሁ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን ተከራካሪ ነን አስተማሪ ነን የሚሉ ሰዎች ናቸው ምንም የሚያውቁት ነገር የለም በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል
ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገርካችሁ። ንግግሮች በጣም መልካም ናቸው። አንድ ሀገር የተለያየ ሃይማኖት መከባበር እንዳለ ሆኖ ግን እስልምና ከኦርቶዶክሱ ጋር ከፕሮቴስታንቱ ጋር የትኛውም ቤተ እምነት የተለያየ አስተምሮናል። የተለያየ የነገረ ድህነት አስተምሮ አለው። ብራዘር እዚህ ሶሻል ሚዲያ ላይ የመጡ ዕቅበተ እምነት ላይ የሚሰሩ በተለይ ዲቤት የሚያደርጉ ስለ መጽሐፍ ቅዱስ የሚያውቁ ስለ ቁርአን የሚያውቁትን ሰዎች ማን ወከላችሁ ብለህ መናገር የለብህም። አባት ባላቸው ሰዓትና ጊዜ ወጣቱ እንዲድን እያደረጉ ነው። ወጣቱ መጽሐፍ ቅዱስ እንዲያነብ እያደረጉ ነው። ወጣቱ እምነቱን እንዲያውቅ እያደረጉ ነውና በዚህ መልኩ ባታቀላቸው ደስ ይለኛል። ከምሬ ይመለ በዚህ መልኩ ባታሽቃብጥ ከምሬ ይመለ ሪድም ነገር በእስልምናው በኦርቶዶክሱ በፕሮቴስታንቱም አሉ። ጥሩ ነው። በቃ መወያየቱ ጥሩ ነው። ቤተክርስቲያን ወከለቻቸው ማልወከለቻቸው እንዲሁም በጣም ጥሩ ትምህርት እየሰጡ በርካቶች እንዲድኑ እያደረጉ ነውና አንዳንዴ በልክ ቢሆን ማሽቃበጡም ቢሆን እንግዲህ በእሸቱ ዙሪያ ትላንትና ነው ስመለከት የነበረውና ሲዘዋወር ግልጽ ነው። እሸቱ ያስቀመጠው ሐሳብ በጣም መልካም ነው፣ የሚደነቅ ነው፣ እውነትን ያወራው። ምክንያቱም እንግዲህ እስካሁን እኔ በኖርኩበት ሰዓት እንኳን እኔም በትምህርት ቤትም በሰፈር ውስጥም በጣም ብዙ በእስልምና ውስጥ የሚገኙ ወንድሞች አሉ። ስማቸውን እንኳን ለመጥራት ያህል አክመል የሚባል ጓደኛ አለኝ፣ ፈቱም የሚባል ጓደኛ ነበረኝ። ብዙዎች አሉና የዕለት ተዕለት ኑሯችንን የምንገፈው ግልጽ ነው። በሃይማኖት አንገናኝም፣ ነገር ግን በፍቅር በጣም ብዙ ዘመናትን ያሳለፍን ጓደኛሞች አሉንና እሸቱ የተናገረበት አንጻር ግን ትንሽ የሚያስቆጭ ነው። ምክንያቱም የትኛውም ክርስቲያን እንግዲህ መስጊድን ስደቡ እንዲሁም ቁርአንን ስደቡ ያለ በቃ ቤተክርስቲያን እንደዚህ ብላ አላስተማረችም፣ እንደዚህም ያለም ክርስቲያን የለም። ነገር ግን ዋናው ነገር እሸቱ የተረዳው አይመስልኝምና በዚህ ደረጃ ልክ አንተ በገለጽከው ልክ እኛ ልክ አሁን በጣም ብዙ ክርስቲያኖችን እንደ ጥፋተኛ እስከመታየት ያደረሰበት ነገር ነውና እውቅና ያልሰጣቸው ሁሉም እንግዲህ አንዳንድ ሰዎችን ሲተች ነበረ። እነ ፎየን እነ አኪን ከነዚህ ውጪ ይናገራሉ ያላሰበና ስለዚህ እሸቱ የተናገርከው ነገር እውነት ነው። እውነት ውስጥም ሆኖ ግን ቅጥፈት የተሞላበት ነው ብዬ አስባለሁና እኛ ፍቅር አይሻለንም አላለም፣ ጦርነት ነው እንጋደላለንም ያለው ነገር ምንም ነገር የለም። ይልቁንስ ወንድማችን መሞት የለበትም። እሱ ላይ የታወጀው አዋጅ የትኛውም እንኳን ክርስቲያኑ ይቅርና በእስልምና ውስጥ የሚገኙት ወንድሞቻችን በሙሉ የማይስማሙበት ነገር ነው እያለን ያለነውና እፎይ አይገደል ነው በቃ። ሌላ ምንም የተናገርነው ነገር የለም። ፍቅር የለንም አላልንም፣ ልንገዳደል ነው ልንጠፋፋም ነው ብለን ያስቀመጥነው ነገር የለም። ካንተ አንጻር ግን ስለ ፍቅር ስለ እውነት የሰበከው ነገር ልክ ነው። ወንድሞቻችን ደግሞ በዛ ደረጃ ልክ ቤተክርስቲያኑ ቀና ያልሰጠቻቸው ዝም ብሎ ተሰብስበው ነው ምናምን ያልከው እውነት በጣም የሚያሳፍር ነው። ምክንያቱም እንግዲህ በእነዚህ ወንድሞቻችን ምክንያት በጣም ብዙ ወንድሞች እህቶች ተጠቅመውባቸዋል፣ እውነቱን ለመናገር ማለት ነው። ስለዚህ እንደ ግሌ እሸቱ የተናገረውን ሐሳብ እቃወማለሁ። ስለ ፍቅር ሳይሆን በዚህ ደረጃ ልክ ትልቅ ነገር ሊፈጠር አስመስሎ የተናገረውን ነገር በእውነት እቃወማለሁኝ። ለማንኛውም እንግዲህ አሁንም ማስመለከታችሁ እሸቱ ላይ የተነሳ አንድ ነገር አለ። እሱን ቪዲዮ ላስመልክታችሁ። በዚህ ጉዳይ አልናገርም ብዬ ነበር፣ ግን ያው አንዳንዴ አሽቃባጭ የሆኑት ሰዎችን ሳይ በራሳቸው መቆም የማይችሉ ሰዎች ሳይ በተለይ በጣም ብዙ ተከታይ ያላቸው ይሄ ትልልቅ ሚዲያ ላይ ቁጭ ለሚያወሩ እነሱ ምን አሉ ተብለው የሚታሰቡ ሰዎች ደግሞ በዚህ ደረጃ ወርደው ሲያለቀልቁ ሳይ እጅግ በጣም ነፍሴ ጠየፋታልና ያን ማሽቃበጣቸው ነው። የሰው ልጅ አትጠየፉ ይላል እግዚአብሔር። ሐሳብን በሐሳብ ተቃውሞ ነው፣ ሐሳቡ ላይ ነው። እኔ በተለይ ከሙስሊም እምነት ተከታይ ወንድሞቼ ጋር ችግር የለብኝም። የፈለጉትን የማምለክ የፈለጉትን የማድረግ በፈለጉበት አቅጣጫ የሚሄድ መብት አላቸው። ያንን ምንም ማስቆምም ማገድም አልችልም። ያ መብት የለኝም። ከሀገሬ ጋራ ነው፣ ሃይማኖት የግል ነው። ትክክለኛ የሆነ ጥያቄ ሲነሳና ለጥያቄው መልስ አምጡ ይሄ ነው ያለው ብሎ ዓለም ትግል አለ። በዛ ትግል ላይ እፎ የሚባለው ልጅ ጥያቄ ጠየቀ። ለዛ ጥያቄ ምላሽ መስጠት እንደዚህ መሐመድ ተሰውርዷል፣ ነብያችን ተሰድቧል፣ ማጭበርበር ምንም ትርጉም የለውም። አይጠቅማችሁም ማጭበርበር። ምክንያቱም እናንተም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት ወይም ደግሞ በመስቀሉ ለሚያምኑ በሙሉ ጥያቄ ጠይቃችሁ ስትዘልፉ ነበረ። ያ እኛ ለምን ዘለፋችሁ ምናምን ብለን አልናገርም። ምክንያቱም መመለስ፣ ማስተማር፣ ማስረዳት፣ መቅጣት የሚችል እግዚአብሔር ራሱ ነው። ያ የኔ ጉዳይ አይደለም። የተነሱ ጥያቄዎች አሉ። ለምሳሌ የ9 ዓመት ልጅ መሐመድ አገብቷል። በ9 ዓመቱ አብሯት ተኝቷል። ከእናንተ ሃይማኖት ልዩ የሆናችሁን ጨፍጭፋችሁ ግደሉ፣ አስተምራችሁ አትመልሷቸውም የሚል ቁርአናችሁ ላይ ሐዲሳችሁ ላይ የተነሱ ጥያቄዎችን
እያንዳንዱን መልስ መስጠት፣ በ21ኛው ክፍለ ዘመን ማስረዳት። እናንተ ያላነበባችሁን ወደ አደባባይ ያላመጣችሁትን እፎ የሚባል ልጅ አንብቦ ተርጉሞ ይዞት መጥቶ አደባባይ ላይ አነሳ። ስለሚደረጉ ነገሮች ላይ ያንዳንዳቸው በትርጉም በእውቀት ይዞ መጣ። ይገደል ይጨፍጨፍ ምናምን 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 ነው። ያ መልስ አይደለም። ያ መልስ አይደለም። መልስ የሚሆነው ምንድነው? ለተጠየቀው ጥያቄ የሃይማኖት መልስ ካለው ያንን መልስ በስነ ስርዓት ይዘህ አምጥተህ ማስቀምጠህ ይሄ ነው ሃይማኖታችን ብለው ሰላም ነው እንደምትሉት ሰላም በሰላም መንገድ መመለስ ነው። አሁን ግን ያየሁትና የታዘብኩት ነገር በጣም ብዙ የሃይማኖታቸው አልገባቸው አጨብጫቢዎችና ለቅላቂዎች መጨረሻቸውን የማያውቁ የኛም ሙስሊሞች እኔ ከምን ጓደኛ አለ ሙስሊም ጓደኞች አሉ ሙስሊም አብረን ያደግኳቸው ሙስሊም አሉ። ሾርባቸውን ምናቸውን በልቼ ነው ያደግኩት። አብረን ኳስ ተጫውተን አብረን አፍረጨን አብረን ተምረን አብረን ጎረቤቶን ያደግነው። ችግሩ እሱ አይደለም። አብሮ ያለመኖር አብረን ደግሞ የሆነ ነገር የማድረግ ችግር አይደለም። ፖይንት አንስቶ እናንተ የኦርቶዶክስ እምነት ቅዱሳንን ስትዘረጥጡ መዘርጠት ሳይሆን በምትዘረጥጡት ልክ እናንተ ለዛ ለምታመልኩት ወይም ደግሞ ነብያችን ለምትሉት ሐሳብ ሲነሳ እያንዳንዱን ነገር ስንመለከት አጎንብሳችሁ ትሄዳላችሁ፣ ታፍሩበታላችሁ አላችሁ። የምታፍሩበት ብሎ ዘርዝሮ አስቀመጠ። በዚህ ባነሳው ሐሳብ አናፍርም፣ ቀና ብለን እንሄዳለን ከሆነ ያንን ማስቀመጥ ቀና ብለን እንሄዳለን። ካልሆነ ግን ዝም በሉ ማለት በ21ኛው ክፍለ ዘመንም ይሆን አይደለም እንደ እሸቱ አይነት አቃጣሪና ደግሞ የሆነ የማይረቡ ሰዎችን ዝም ብሎ አደባባይ ይወጡ ሲለፋደዱ ማየት ደግሞ ስለሚያምን ነው እንጂ በዚህ ጉዳይ ማውራት አልፈልግም ነበር። ኤኒዌይስ የኔ ሃይማኖት አመለካከቴ ነው፣ የፖለቲካ አመለካከቴ ሌላ ነው። የሁሉም ሰው መብት ተከብሮ የፈለገውን አምልኮ በፈለገው መንገድ መቻል አለበት። ይሄ ደግሞ የሃይማኖት ተቋም ጉባኤ የሚባለው ስንት ዓመት ሲዘረጠጥ የኖረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስንት ዓመት ሲዘረጠጥ የኖረ ሃይማኖቶች እያሉ በዝምታ አልፎ ዛሬ የሃይማኖት ምናምን ብሎ መምጣቱ ነው። ያልሰለጠነ ጭንቅላት አለ ማለት ነው። እስቲ ያልሰለጠነ ጭንቅላት አለ። ያልሰለጠነ ጭንቅላት እንዲሰለጥን ማድረግ ነው። የኢትዮጵያ ቃለ ሕይወት ሙሉ ወንጌል ምናምን የሚባሉት ደግሞ ዝምታቸው ተመችቶኛል። ለማንኛውም ስለ እውነት እንኑር። እውነት ነው ሊያወጣን የሚችለው። የማንንም ሃይማኖት አትንኩ፣ ማንንም አይነካ። ጥያቄ ካለ ግን የመጠየቅ መብት አለን። ለዛ ለጠየቅነው ጥያቄ መልስ የማግኘት መብት አለን። ይሄ አጨብጫቢ አሸብሻቢ ግን ትዝብት ነው ትርፉ። ወንድማችን እናመሰግናለን። በቃ ግልጽ የሆነው ነገር ይሄ ነው ብዬ አስባለሁኝና እንዲሁም የእሸቱ የተናገረው ነገር ሰውን ከማፋቀር ይልቅ ጭራሽ ለጸብ እንዲነሳ የሚያደርግ ነገር ነው ብዬ ነው ማስበውና ምክንያቱም እኛ ፍቅር እንደሌለን አስመስሎ ነው በዚህ ደረጃ ልክ ለመግለጽ የሞከረውና አንዳንዴ እንግዲህ መግባት የሌለብን ነገሮች ሊኖሩ ይችላሉ። በቃ ማለት እኛን የማይመለከቱ ነገሮች ማለት ነው። ምክንያቱም እንግዲህ ክርስቶስ በእርግጥ በደንብ ተደርጎ ተሰድቧል። ይሄ ምንም የሚያደባብቀን ነገር አይደለም። ኢየሱስ ክርስቶስ በደንብ ተደርጎ ነው የተሰደበውና አንዳንዴ ለምን ኮላሊቱን የሰጠን ጓደኛችን እንኳን አይሆንም ነፍሱን ከሰጠ ከክርስቶስ በላይ ግን ሊሆንብን ፈጽሞ የማይገባ ነገር ነው ብዬ ማስበው። ስለዚህ እሸቱ አሁንም ቢሆን ስለ ፍቅር የተናገርከው የሰበከው ነገር በጣም መልካም ነው። ብዙዎቻችን ልክ እንዳንተ እንግዲህ በእስልምና ውስጥም በፕሮቴስታንት ወንድሞቻችንም የሚገኙ አሉ በፍቅር አብረን ያደግነው ማለት ነው እስከዚህ እድሜ ድረስ። ስለዚህ መልካም ሆኖ ነገር ግን አንዳንዶችን መዋሸት የማንችላቸው ነገሮች ናቸው። ጸብ ይነሳ አላለም። በእስልምና ውስጥ ምንም የተሳደበም ሰው አለ፣ ይሳደብም ያንቋሸሽም ሰው ያለ የለም። በእስልምናው ወገን ክርስቲያን ተሳደብ ምናምን ያለ የለም። እነሱን የማይወክሉ ግን ብዙ የተነሱ ነገሮች ነበሩና ስለዚህ ዋናው መልእክት ሊሆን የሚገባው ብትችል ዝም ብትል በጣም መልካም ነበረ። ካልሆነ ግን ስለ ክርስቶስ ብትናገር ነው እንደሚያምርብህ። ከዚህ ውጪ ምንም የምናገረው ነገር የለምና ለማንኛውም እንግዲህ አሁንም እናንተ የሰማችሁን ነገር ኮሜንት ላይ አስቀምጡ። ካጠፋው ግን በጣም የሚወደው ቤተክርስቲያን በጣም መልካም ለቤተክርስቲያናችን ብዙ ያረክ ደግ ሰውነና ለመናገር ሳይሆን በዚህ ደረጃ ያልክ ግን ክርስቶስ ስለተሰደበ መናገር አለብኝ ብዬ ስላሰብኩኝ ነው። በቃ ውስጤን ማስመሰል ስላልፈለኩ የተናገርኩት። ያጠፋሁት ነገር ካለ በእውነት በእግዚአብሔር ስም ይቅርታ ለመጠየቅ እወዳለሁኝ። ቅዱስ ሲኖዶስ ይከሰስ፣ ምክንያቱም እስካሁን ምንም ያደረገው ነገር የለም እያሉ አንዳንድ የቤተክርስቲያን ልጆች ያሰሙት ነገር አለ። እሱን እንመልከት፣ ሐሳብ እንሰጣለን። መቃወም ያለበት ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለው። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያስፈልጋል። በጣም እየተለማመጥን ስላለን በቃ እነሱን ተሸክመን እኛንን ማሳለፍ፣ ማሳረፍ፣ ማሻገር፣
መምከር፣ መገሰጽ፣ መጠበቅ ሲገባቸው እነሱንን እሹሩሩ እያልን ተሸክመናቸው የሆነች ነገር ስትነሳ ግን ጥቁር ልበስ፣ ነጭ አድርጉ፣ እንደዚህ አድርጉ፣ እንዲስሩ፣ እንዲያድርጉ ሲሉን እንደ አባት ሰምተን ስለምናደርግላቸው የራሳቸው ፍላጎትና ጥቅም ብቻ ሲነካ ካልሆነ በስተቀር ስለምዕመኑ ግድ የሚሰጡ አባት የለም። በቃ አለቀ ነገር አለ። 70-80% የሚሆኑ ምንም አይመስላቸውም። ምንም በቃ በተመቻቸ ህይወት ውስጥ ነው የሚኖሩት። ፍሪጃቸው ሙሉ ነው፣ ጓዳቸው ሙሉ ነው። ምንም አይጨንቃቸውም። ሲፈልጉ የሰበውን ይበላሉ፣ ሲፈልጉ ያማረውን ይጠጣሉ። አለቀ ነገር አለ። ቢታመሙ ውጭ ደግሞ ታክመው የሚመጡት ከታች ያለው ስንት የሚደክመው መምህር ሊቅ አፈር ቢገባ አፈር ቢግጥ ምንም አይመለከታቸው፣ ምንም አይመስላቸው። ምንም በቃ ደንድነዋል። በቃ አለቀ። ስለዚህ መቃወም ካለብህ የምትቃወም ሲኖዶስን ነው። አንተ መክሰስ ካለብን ሲኖዶስን ነው መክሰስ ያለ። ውክልናውን ማንሳት ካለብን ሲኖዶስን ነው። ሌላ ወሬ ዝባዝንኪ አታምጡ። ዝም ብለህ እንደዚህ ሆኖ አባቶቻችንን አይሰራም። በቃ አለቀ ነገር አለው። ተደራሽህ አንዱን ስታበቃ ሄደ ሲኖዶሱን ክሰስ። ከዛ ውክልናውን አንሳው። ከዛ በኋላ ውክልናውን ማንሳት ነው። ቤተ ክርስቲያንን የራስህ አይደል የኔ የሚሉ አባቶች ተሹመው እንዲቀመጡበት ማድረግ ነው። አለቀ ነገር አለው። ይሄን የምታደርግ ሲሆን ነው ጋሼ ነገርን የምታስተካክል። ከዛ በተር እንግዲህ በቅዱስ ሲኖዶስ ደረጃ የተነሳውን ሐሳብ እንዴት ትመለከቱታላችሁ? አባቶች ዝምታን መርጠዋል። በአንድ በኩል ስንመለከት እንግዲህ ዝምታ መልስ ነው፣ በጣም ትልቅ መልስ ነው ብዬ ነው ማሰበው። አልሰሙም ማለት አይደለም፣ ግልጽ ነው። አሁን ብፁዕ አቡነ ናትናኤል የተናገሩት ነገር አስመለከታችኋለሁ። ትላንትም ብፁዕ አቡነ አብርሃም ተናግረዋልና ነገሩ ጆሮአቸው ጋር ደርሷል። አንዳንዴ መረዳት ያለብን ነገር ዝምታም መልስ ነው። ምናልባት ብዙ ዋጋ የሚያስከፍሉን ከሆነ ቁጭት ነው፣ ልክ ናችሁ። ነገር ግን ዝም ማለታቸው እንደ አንድ መልስ ልንመለከተው ይገባል ብዬ አስባለሁና ቅዱስ ሲኖዶስን ብለን ስንጠራቸው እንግዲህ በረከታቸው በእኛ ላይ ይደር፣ ክብር ምስጋና ይገባቸዋል። በጣም የምንወዳቸው አባቶቻችን ናቸውና ስለዚህ ዝምታው ምንድን ነው? ሁሉንም ነገር በፍቅር ነው ለመግለጽ የምንወደውና ቅዱስ ዮሐንስ አፈወርቅ እንደሚናገረው እንግዲህ አንድን ወዳጅህን ለመተቸት ወይ ለመምከር ብትፈልግ መጀመሪያ መልካም የሆነውን ባህሪውን ንገረው፣ ከዛ በኋላ ቀስ እያልክ ደግሞ ስለ ጥፋቱ ተነግሯል ብሎ ይናገራሉና ስለዚህ ብፁዓን አባቶቻችን በረከታችሁ በእኛ ላይ ይደርና በጣም የምንወዳችሁ የምናከብራችሁ አባቶቻችን ናችሁ፣ ከመንፈስ ቅዱስ የተሰጣችሁ። ስለዚህ ዝምታው በዚህ ደረጃ ልክ ዋጋ አያስከፍልም ወይ የሚለውን ጥሪ እንግዲህ ለማቅረብ እንወዳለን። በመጨረሻም እንግዲህ ብፁዕ አቡነ ናትናኤል በዘመናችን ሰማዕታት ብዙዎች አሉ፣ ስለዚህ ክርስቲያኖች ጽኑ እያሉ ያስተላለፉት መልእክት አለ። እሱን ቪዲዮ ላስመልክታችሁ። አሁን ያሉት ሰማዕታት፣ አሁን ያሉት መከራን እየተቀበሉ ያሉ፣ ሰማዕትነትን እየተቀበሉ ያሉ፣ ስለ ሃይማኖታቸው ራሳቸውን እያሳለፉ የሚሰጡ ከቀደሙት ይልቅ እጅግ የጸኑ ሰማዕታት፣ ብዙ ሰማዕታት አላት ቤተ ክርስቲያን። እነዚህ ደግሞ ከቀደሙትም ይለያሉ፣ ከዚህ በፊት ከነበሩትም ይከብራሉ። አቤት ጽናታቸው፣ አቤት ጥንካሬያቸው፣ አቤት ብርታታቸው! ስለ ሃይማኖታቸው በመጽናት እንዴት ያሉ የጸኑ ናቸው! እንዴት የበረቱ ናቸው! ስለ ሃይማኖታቸው ራሳቸውን አሳልፈው የሚሰጡ እነዚህ ደግሞ እጅግ የጸኑ ናቸው። እነ አርሴማን እያየ ነው፣ እነ ቂርቆስን እያየ ነው፣ እነ አናንያ እነ አዛርያን እያየ ነው፣ እነ ቅዱስ ጊዮርጊስን እያየ ነው። መከራን ለመቀበል ለራሳቸው የማይሳሱ፣ ለሕይወታቸው የማይሳሱ፣ ለነፍሳቸው የማይሳሱ ራሳቸውን አሳልፈው በመስጠት ሰማዕትነት ዘመን አይወስነው። የጽድቅ ሥራ በዘመን አይገደብም። ሰማዕትነት፣ ጽድቅ፣ እውነተኛነት፣ የእግዚአብሔር ሰው መሆን፣ ራስን አሳልፎ ለእግዚአብሔር መስጠት በትላንትና የተገደበ ታሪክ አይደለም። እውነት ስለጠፋች ሰላምም አብራ ጠፋች። ዓለም ዛሬ በሐሰት ተሞልታለች። ሰማዕታት እነዚህ አይመለከታቸውም። ሰማዕታት የተባሉት ስለ እውነት የመሰከሩ፣ እውነት ብቻ የተናገሩ እነ አርሴማ ስለዚህ እውነት ሲመሰክሩ ነው ራሳቸውን አሳልፈው የሰጡት። የእነሱ ልጆች ነን እኛ። የእነሱን ታሪክ ብቻ የምንተርክ ሳይሆን እነሱ የኖሩትን ሕይወት ልንኖር የሚገባ። እነሱ በእውነት መንገድ ላይ ኖረዋል። ለራሳቸው ሳይሳሱ ሰውነታቸውን አሳልፈው እየሰጡ
ዓይኗን አውጥታ አልሰጠችም እንዴ? አንገቷን አልሰጠችም እንዴ? ስለ እውነት ተሸፍና እውነት ተደብቃ እውነት ማን ነው? እውነት ማን ነው? እውነት ኢየሱስ ክርስቶስ ነው። አዎ እውነት ኢየሱስ ክርስቶስን ደብቀው ዓለም ዛሬ ዲያብሎስን እያነገሰች ውሸት እየነገሰ የእውነትን ወንበር ይዟል። ብዙ ጻድቃን አላት ቤተ ክርስቲያን፣ ብዙ ሐዋርያት አላት ቤተ ክርስቲያን። እግዚአብሔርም በየዘመናቱ የሚነሱ ብዙ ሰማዕታት፣ ብዙ መስካሪዎች፣ ብዙ እውነተኞች እንግዲህ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ብፁዕ አቡነ ናትናኤል ቃለ ሕይወት ያሰማልንና በእውነት ስለ እፎይ በዚህ ደረጃ ላይ ከቅዱስ ሲኖዶስ ወጥቶ መግለጫ አይስጥ እንጂ በስራው የሚደነቁበት በጣም ብዙ አባቶች አሉ። እኛ አንዳንድ ነገሮችን ስለማንመለከት ነውና በውስጣቸውም የሚበላቸው ብዙ አባቶች ምናለ ብንናገር ብለው የሚያስቡ አሉ። ነገር ግን ነገሩ እንዲረጋጋ ብለው በዚህ ደረጃ ልክ ነው የሚናገሩትና በየትኛውም ሃይማኖት እንመልከት። ቅድም ኡስታዙን አሳይቻችኋለሁና በእውነት እኔ እንጃ ምንም የሚደበቅ ነገር ይኖራል ብዬ አላስብምና ኡስታዙም የተናገሩት ነገር በጣም ልክ በጣም መልካም ነው። እስልምና ወንድሞቻችንን የማይወክሉም ብዙ አሉ። ትላንትም እንዳሳየዋችሁ አንድ ኡስታዝ እንግዲህ እኛን እስልምና የማይወክሉ ብዙዎች አሉ፣ እነሱም ይውጡ ይጠየቁ ብለዋልና ለማንኛውም እንግዲህ ትልቁ መልእክት የሚሆነው ቅዱስ ጳውሎስ እንደተናገረን ክርስቲያኖች በሙሉ ብንችል ከሁሉም ጋር በፍቅር ልንኖር የተገባ ነው። ለኛ ትልቁ ነገር እሱ ነውና ከዛ በታች ግን እንደምትመለከቱት ነው ሚዲያው ላይ በጣም ብዙ ነገሮች እየተራገቡ ይገኛሉ። የኛ አቀባበል ስርዓት ነው ከቅዱስ ሲኖዶስ ጀምሮና አባቶቻችን ላይም አሁንም ቢሆን የሚነሳውን ነገር በፍቅር መግለጽ ሐሳባችንን መናገር ይገባናል ብዬ አስባለሁኝ። ዋጋ እንዳያስከፍለን እንግዲህ አሁን እንደሰማሁት እፎይ የሚያስፈራ ነገር አለ፣ ግልጽ ነው። እሱም በመረጃ ይዤላችሁ ልመጣ እችላለሁኝ። በዚህ ደረጃ ልክ መውጣት አለበት ብዬ ስላላሰብኩኝ ነው። ግን አንድ ቀን በዚህ ሳምንት ማምጣት የማይቀር ነው። በጸሎታችሁ አስቡት ነው። በቃ ከዚህ ውጭ ምንም የምናገረው ነገር የለም። አባታችን ግን ብፁዕ አቡነ ናትናኤል የተናገሩት ነገር መልካም ነው። ስለዚህ ቃለ ሕይወት ያሰማልን። ወንድማችንን ደግሞ ከዚህ በላይ በጸሎት በውጭም ያላችሁ በውስጥም ያላችሁ በጸሎት ነው ትልቁ ነገር ማገዝ የምትችሉትና በጸሎታችሁ አስቡት እላለሁኝ። ለማንኛውም ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በዛሬው ቆይቴ በእስልምናም በክርስትና የተገኙ እህት ወንድሞቼ ያስከፋችሁ ነገር ካለ ስሜታዊ ሊሆን ይችላልሁኝ አላቅም፣ ብቻ ይቅርታ ለመጠየቅ እወዳለሁኝ። ቀጣይ በአዲስ መረጃ ሁላችሁንም እስከማገኛችሁ ድረስ ቸርንቁ። ባለውለታዬ ዛሬ ሌላ ሆኖ ቢከፋም ዘመን